የዛሬ ባለ ታሪካችን ደግሞ አይናማው አይነ ስውር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾቼ ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬም እንደተለመደው ያስተምራችኋል ብዬ ያሰብኩላችሁን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጣም ታመዋል፣ በአላህ እጅም ተይዘዋል። አንደኛው ሳምባውን የቋጠረውን ውሃ ለማድረግ ሲባል ለሰዓታት ያክል አልጋ ላይ ቁጭ እንዲል ይደረጋል። ከመስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒ ለሰዓታት በጀርባ እንዲተኛ ይደረጋል። እነዚህ ሁለት ታካሚዎች በቆይታቸው ብዙ ተጫውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ ድርና ቤት ስላሳለፉት አገልግሎት፣ የእረፍት ጊዜያቸውን የት እንደሚያሳልፉ ብዙ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባው ለተኛው ሰውዬ ይገልጽለታል። በሚያማምር ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ህፃናት ደግሞ ከወረቀት የተሰሩ መርከቦችን በሐይቁ ዳሮች በማስቀመጥ ይጫወታሉ። ብዙ ሰዎች ደግሞ ሐይቁን ይዞሩታል። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህፃናት በደስታ ይቦርቃሉ በማለት ዘውትር የሚያዩን ሁሉ በሚያምር አገላለጽ ይተርክለታል። በዚህ አይነት ሳምንታት አለፉ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው የተቀመጠው በሽተኛ ግን በህይወት አልነበረም። በጣም ደነገጠች። ጓደኛውም እንደዚሁ በጣም አዘነ። ነርሷም አስክሬኑ በቶሎ እንዲነሳላት ሌሎች ነርሶችን ጠርታ አዘዘቻቸው። ብቻውን የቀረው በጀርባው የተኛ በሽተኛ አልጋውን ከመስኮቱ አጠገብ እንዲያደርጉለት ጠየቀ። ወሰዱለት። ጓደኛው የነገረውን በሙሉ በመስኮት ለማየት በጣም ቸኮለ። ቀና ብሎ ወደ ውጪ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው ያለው። ህመምተኛውም በጣም ደነገጠ። ምን ሆነክ ነው አለችው ነርሷ። ሰውየው ብዙ አስደሳች ነገሮች በዚህ መስኮት አሻግሮ ይመለከት ነበር አላት። ነርሷን በጣም በመገረም አረ ሰውየው ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር ነው። ሰውየው ስቅስቅ ብሎ አለቀሰ። ለካስ እኔን ለማስደሰትና የመኖር ተስፋዬን ለማቆየት ነበር ይሄ ሁሉ ፈጥሮ የሚያወራው። አንድን ሰው ለማኖር ወይም ደግሞ ለማበረታታት የኛ ጥንካሬ ብርታት አስፈላጊ ነው። ሰዎችን በጎ ነገር በማድረግ የተጨነቀች አእምሯቸውን እረፍት እንሰጣለን። እስካሁን አብራችሁኝ ካላችሁ ሰብስክራይብ እያደረጋችሁ አጋርነታችሁን አሳዩኝ።